ይስጥልኝ። አስቸኳይ ፓስፖርት ለማውጣት ፈልገዋል? እንግዲያውስ ወደ አገልግሎታችን ጎራ ይበሉ። እነሆ አገልግሎታችን የእናንተን የውድ ተገልጋዮችን ፍላጎት ለማሟላት ዛሬ ላይ ከመቼውም ጊዜ በላይ በላቀ አቀራረብ፣ በጥራት፣ በቅርንጫፍ አድማስ እንዲሁም በዲጂታል አማራጮች ወደ እናንተ እየቀረበ ይገኛል። ተቋማችን ከመደበኛው ፓስፖርት ውጪ ዛሬ ላይ ከሪፎርሙ በኋላ ያለ ሕክምና ማስረጃ፣ ያለ ቦርድ ውሳኔ፣ ያለ ድጋፍ ደብዳቤ የአስቸኳይ የኢ-ፓስፖርት አገልግሎት በ2 ቀን፣ በ5 ቀን እንዲሁም በ6 ሰዓት ፕሪሚየም እያቀረበ ይገኛል። ለሕክምና፣ ለትምህርት፣ ለስራ እንዲሁም ለልዩ ልዩ ጉዞዎች አስቸኳይ ፓስፖርት በሚፈልጉበት ጊዜ ታዲያ ያለ ሶስተኛ ወገን እርዳታ በተቋሙ የኦንላይን አገልግሎት በwww.immigration.gov.tt ማመልከት ይችላሉ። ክፍያውንም በተሰጡት የክፍያ ኮድ ወይም ኦርደር ኮድ ተጠቅመው 3 ሰዓት ሳያልፍ በሲቢኢ ብር፣ በሞባይል ባንኪንግ ወይም በቴሌብር በፈለጉት የክፍያ አማራጭ ፈጽመው ደረሰኙን ፕሪንት አድርገው በመያዝ በተሰጡት የቀጠሮ ቀን ብቻ ባመለከቱበት የኢሚግሬሽን እና የዜግነት አገልግሎት ዋና መስሪያ ቤት ፋይዳ መታወቂያዎትን ይዘው በአካል በመቅረብ ሂደቱን መከወን ይችላሉ። በአስቸኳይ የሚሰጡ የኢ-ፓስፖርት አገልግሎቶችን አዲስ ፓስፖርት ማውጣት፣ የጠፋ ፓስፖርት መቀየር፣ የተበላሸ ፓስፖርት መተካት እንዲሁም የፓስፖርት እድሳት ማድረግ ናቸው። በእነዚህ ሁሉ ሂደቶች ውስጥ ታዲያ ሊረሳና ሊዘነጋ የማይገባው ነገር በኦንላይን ሲመዘገቡ ሁሉም ሰነዶች በግልጽ የሚታዩ እንዲሁም የሚነበቡ መሆናቸውን እርግጠኛ መሆን ይኖርቦታል። የኢሚግሬሽን እና የዜግነት አገልግሎት ሁሉም ሰው የሚታወቅባት ኢትዮጵያ።